danda yookiin dhumaasa yoo dhumaasullee baate fakkii ati dhaabde kanaaf hin sagannu yookiin hin jilbiiffannuuf የምናመልከው አምላክ ከእቶነ እሳት ሊያድነን ይችላል ወይም ያድነናል። ባያድነንም እንኳን አንተ ላቆምከው ለወርቅ ምስል አንሰግድም። በዚህ በትንቢተ ዳንኤል ምዕራፍ 3 ከቁጥር 7 በስመ አብ በሉላችሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃባ ከነልማ ገራመል ከነፉረ ኩሉ ዋቀቶክ አሜን። በአብ ስም በወልድ ስም በመንፈስ ቅዱስ ስም አንድ አምላክ ብለን እናምናለን። ይትባረክ እግዚአብሔር አምላከ አበዊነ ለዘአብጽሐነ እስከ ዛቲ ሰዓት። የአባቶቻችን አምላክ የእኛም ጌታ ልዑለ ባሕሪ ቅዱስ እግዚአብሔር ለዘላለም ክብርና ምስጋና አመልኮትና ውዳሴ ለእሱ ይሁን። ዋቅኒ አቦተ ኬኛ ዋቅኒ አብርሃም ዋቅኒ ይስሐቅ ዋቅኒ ያዕቆብ ገለታፍ ቁልፍና ያርጋቱ ከፍ አድርጋችሁ እግዚአብሔርን አመስግኑ። እጅግ የምንወዳቸውና የምናከብራቸው ሊቀ ካህናት መምህር ንጉሴ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምስራቅ ሸዋ ሀገረ ስብከት የሞጆሎሚ ወረዳ ቤተ ክህነት ምክትል ስራ አስኪያጅ ክቡር አባታችን መላከ ፀሐይ ቀሲስ አባተ ፈይሳ የዱባንዱባ ደብረ ፀሐይ አቡነ ተክለ ሃይማኖት ዋና አስተዳዳሪ፣ ክቡር አባታችን የምንወዳቸውና የምናከብራቸው መላከ ኃይል ቆሞስ አባ ይትባረክ የሁላችንንም አባት፣ ክቡር መምህራችን መምህር ለማ የዲቃ ደብረ መዊ ቅዱስ ሚካኤል ዋና ጸሐፊ፣ ክቡር መምህራችን መምህር አስራት የዚህ ታላቁ ደብራችን የስብከተ ወንጌል መምሪያ ክፍል ኃላፊ፣ ክቡር መምህራችን መምህር ንጉሴ የዱባንዱባ አቡነ ተክለ ሃይማኖት ዋና ጸሐፊ፣ ክቡር መምህራችን መምህር ብሩ የእግርሳ ቅድስት አርሴማ የስብከተ ወንጌል መምሪያ ክፍል ኃላፊና ዋና ጸሐፊ፣ ሁል ጊዜ በወንበር ፊት ቆማችሁ ቅዱስ 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 የምትሉ አባቶች ካህናት፣ ላይካነ ምስጢር ወንድሞች ዲያቆናት፣ አባቶችና ወንድሞች እህቶችና ወንድሞችና እህቶች ከሩቅም ከቅርብም መጥታችሁ የአብሳሪው መልአክ የቅዱስ ገብርኤልን በረከት ሽታችሁ ፈልጋችሁ በዚህ በተቀደሰው ስፍራ የቆማችሁ የእግዚአብሔር ቤተሰቦች በእግዚአብሔር ስም እንደምን አደራችሁ? አይሰማኝም። እንደምን አደራችሁ? እንደምን አደራችሁ? እንደምን ስለዚህ ሰዓት ደረሳችሁ? ካለመኖር ወደ መኖር አምጥቶን እንድንቆም የረዳን እንድናመልክ የረዳን ሰማይንና ምድርን የዘረጋ እንደ ኃጢአታችን ብዛት ሳይመለከት እንደ ምሕረቱና እንደ ቸርነቱ ያኖረን ዘለዓለማዊ አምላክ ትላንት የነበረው ዛሬም ያለው ለወደፊትም እሱ የሚኖር መድኃኔ ዓለም ኢየሱስ ክርስቶስ ክብርና ምስጋና ለእሱ ይሁን። እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም አቅራሪተ መዓት ምዕራገ ጸሎት የሁላችንንም እናት አማላጃችን፣ አስታራቂያችን፣ እናታችን፣ አንበበጠጋችን
ለተጠማች ውሻ በወርቅ ጫማ ያጠጣችም አምላክ ወላዲተ አምላክ ክብርና ምስጋና ለሷም ይሁን። ሁሉ መላእክት፣ ሁሉ ሰማዕታትና ሁሉ ጻድቃን እግዚአብሔር በሰጣቸው ማዕረግ የከበሩና የሞገሱን እግዚአብሔርን አመስግኑ። ከበጀሙፍ ጃለተሞ አባ ኬኛ አከመለ ልጉማትት እትጋፈተማ ዮካን ኢታና መነ ልጉማ አቦታ ልጎት ኦቦሌወን ዳቁሎት ፈገኘራ ዴኘራ እዶ ቁልቁሌት ታለ ከመት ከመልት ከመምተን ማተን ዋቀየ ወድ ከሰኖ ነጋ ዋቀየ ለሲንጋፈቹ በርባዳ አከምልተኒ አከምልተኒ አከመነ ገሰኒ አሜን ኦማኒ ኬኝ ጀለኒ ኬኝ ጃለኒ ኬኛ ነገኝ ኬኝ እን ሰሚፍ ለመከነ ኡሜ እንኑለ ኡሜ አከ ቱቡ ኬኛ ወሰን ለካይን እነ ከዋቁማ ይሳትን እዶ ቁልቁሌት ተነጥ ከወልት ንቀበ ዋቅዲ አብርሃም ዋቅዲ ይስሐቅ ዋቅዲ ያዕቆብ ከለሰ ከንቶይ አረስከን ጅራ ገረፉን ጥራት ለዲ ከጅራት ዋቀሪ ወራቀ ወራት አንኑፍ ገበቶ በፊ ከንከበጀመኒ ፋቶ ወልት መዳለን ሃት ተንገዱ መሮ ማረኒን ወሬን ካን ከንጅበን ትገሩ ጆለን እሺ ከንጃለን አራርስቱን ተኛ የሮረከነ የሮቦኝ ኑት ከንያት ኦበለ ወዶበለትን ከንጅበን ኢሼን የሮ መረ ከኑ ጃለት ከኑ ብራይድ ፈጋን ከሰጡ ጆለ ተዋይዶ ከንጃለቱ ሃት ያባከኛ ኢየሱስ ክርስቶስ ሃት ሁንተ ከኛ አራርስቱን ተኛ ድበሮ ማረሚን ገለታ ፉልፍና አርገት ይሸንልን እከሞን ዱከቢቶን ወሬ ገምቶን አንጎ አቀየ ከለፍ ከንገለቶ መልዲ ከንከበጀ መልፋታ ለድንተ ገለተ ፈዳላቀው ቋና ደረሳችሁ ብቻ ነው በቃ በሁሉ ነው የምትገልጽ በገይትን ስንጌ እንግዲህ እንደ እግዚአብሔር መልካም ፍቃድ እንደ ሥርዓተ ቤተ ክርስቲያናችን አባቶቻችን ከሌሊቱ ጀምሮ እግዚአብሔርን ሲያመሰግኑ ቆይቷል። የሚመሰገን ማን ስለሆነ ነው? የሚመሰገን ማን ነው? አምላካችን ሁሉ ጊዜ ስለሚመሰገን እኔም እናንተም እዚህ የቆምነው ለእሱ ስለሆነ እግዚአብሔርን አመስግኑት እስኪ። የምናመልከው አምላክ ከእቶነ እሳት ሊያድነን ይችላል ወይም ያድነናል። ባያድነንም እንኳን አንተ ላቆምከው ለወርቅ ምስል አንሰግድም። በዚህ በትንቢተ ዳንኤል ምዕራፍ 3 ከቁጥር 7 ላይ አንስተን ስንመለከት ይህንን ቃል እናገኛለን። ይህንን ቃል የተናገሩት ሦስቱ ወጣቶች ለሃይማኖታቸው የቆሙ እግዚአብሔርን ተስፋ ያደረጉ ለእግዚአብሔር የሚሰግዱ ሁል ጊዜ ከቤተ መቅደስ የማይጠፉ ሦስቱ ልጆች አናንያ፣ አዛርያ፣ ሚሳኤል ይባላሉ። እንግዲህ የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች ምእመናንና ምእመናት እንደሚታወቀው ቤተ ክርስቲያናችን ሥርዓተ አምልኮ አላት። ያለ ምክንያት ከቤተ መቅደስ ወይም ደግሞ ከወንበሩ ታቦት አይወጣም። እንደሚታወቀው በዛሬው ዕለት አብሳሪው መልአክ ቅዱስ ገብርኤል በዛሬው ዕለት ድንቅ ታሪክን የሰራ ሦስቱን ልጆች ከእሳት የዳነበት ቀን ስለሆነ እንኳን አደረሳችሁ። ዋቀዮ ኑይ ዋቀስኑ ኑይ ዝልቢፈኖ አብንደ ኬሳ ኑባሱ ደንዳ ዮግን ኑባሳ የኑባሱ ሌባት ፈኪ አቲ አብደ
kanaaf hin sagannu yookiin hin jilbiiffannuuf jedhanii ijoolleen amantaa ofii qabatanii Waaqayyotti bulan, Waaqayyotti boo'an ummata baay'ee keessaa sadeen ijoolleen amantaa ishee cimtuu taate guyyaa irraa kana fakkii ati dhaabdeef nuyi hin jilbiiffannuuf jedhanii kan mootummicha Naabukadanazor jedhamu biyya Baabiloon keessatti bulchaa kan ture mooticha kana osoo hin sodaatin fuuldura isaa dhaabbatanii wannaa ati dhaabdeef kanaaf hin jilbiiffannuuf ittiin jedhanii qulqullichi Gabri'eel ijoollee sadeen abidda keessaa guyyaa itti baase waan ta'eef Waaqayyo abbaan keenya Yesuus Kiristoos rakkina qabdan keessaa qulqulluu Gabri'eel isin haa baasu mana tabbata. እንግዲህ ለጥቂት ደቂቃ እግዚአብሔር ያስተምረናል፣ እግዚአብሔር ይመክረናል፣ እግዚአብሔር ይገስጸናል። የሚያስተምረን ማን ነው? አይሰማኝም በማለት የሚያስተምረን ማን ነው? መካሪ ማን ነው? የሚገስጸን ማን ነው? ሰው አስተማሪ መምህር አይደለም። እግዚአብሔር ካልፈቀደለት ሰው በሰው መሃል ቆሞ ማስተማር አይችልም። ምክንያቱም ሰው ደካማ ሥጋ ለባሽ ስለሆነ እርሱ መድኃኔዓለም ኢየሱስ ክርስቶስ ግን ማስተማርን ይችላል። እንኳን ይሄ አይደለም ሰማይንና ምድርን ፈጥሯልና እኛንም ደግሞ እንደዚሁ ፈጥሮናልና ክብር ለእሱ ይሁን። አመስግኑት እግዚአብሔርን። እግዚአብሔር ሁላችንንም ያስተምረን፣ እግዚአብሔር ሁላችንንም ያስተምረን። waaqayyoon waa barsiisu kan nu barsiisu eenyu? kan nu eebbisu eenyu? kan nu kabaju eenyu? waaqayyoodha. namni abbaa dadhabaa lafoo uffatee jira. namni nama fuuldura dhaabbatee kan nama barsiisuu hin danda'u. sababni isaa nama barsiisuu kan qabu aangoon kan waaqayyoo qofa. yoo waaqayyo eeyyameef waaqayyo namarra bulee nama barsiisuu danda'a malee namni nama fuuldura dhaabbatee barsiisuu hin danda'u waan ta'eef waaqayyo anas isinis haa barsiisu. galateeffattaniidha. ንጉሡ ናቡከደነፆር ቁመቱ 60 ወርዱ ደግሞ 6 ክንድ የሆነውን የወርቁን ምስል አሰራ ይላል። ወይም ደግሞ በባቢሎን አውራጃ በዱራ ሜዳ አቆመው። ንጉሥ ናቡከደነፆር በባቢሎን አውራጃ ሕዝብን ሲገዛ የነበረው ንጉሥ፣ አረመኔው ንጉሥ፣ መስቀልን ያሰሩ ክርስቲያኖች የማይወድ አምላካችን የሚያምኑትን ሰዎችን ወይም ልጆቹን የማይወድ አንገት ላይ ክር ያሰሩትን የማይወድ ክርስቲያን የሚባል በሱ ሀገር ውስጥ እንዳይኖር አውጆ ነበረ። ይህ እንደዚህ ነው። ንጉሡ ናቡከደነፆር ቁመቱ 60 ወርዱም ደግሞ 6 ክንድ የሆነውን የወርቁን ምስል አሰራ። በባቢሎን አውራጃ በዱራ ሜዳ አቆመው። አሰራና በባቢሎን ሀገር መሃል አቆመው። ካቆመው በኋላ ያለ ምክንያት አይደለም ያቆመው። ንጉሡ ይህንን ምስል አቆመና ሕዝቡ ሁሉ ለዚህ ምስል እንዲሰግድ፣ ያልሰገደ ካለ በእቶነ እሳት እንዲጣል፣ በእሳት እንዲቃጠል፣ ቤቱ እንዲቃጠል፣ ንብረቱ ሁሉ እንዲወሰድበት ስልጣን የእርሱ ስለሆነ አዞ ነበረ። ካቆመም በኋላ አዋጅ ነጋሪውን ወደ ሕዝብ ሁሉ ሄዶ ለዚህ እሱ ላቆመው ምስል እንዲሰግዱለት አዘዘ ይለናል። ምን ይለናል? አቤት አዘዘ። ከናፍ ኤርኒ ጃተመ ከንተው ቁመቲን ሞ ጃከንተው ሞቲች ናቡከደነፆር ብየ ባቢሎን keessatti misili yookaan
jilbiiffatuuf ummanni akka isa amanu ummanni yeroo hunda itti deemee akka isa waaqessu ajaja dabarsee ture. Maal dabarsee ture? Maal dabarsee ture? Kanaaf hojjettoota isa jala jiran ergee ummanni hun fakkii kana ilaalanii yeroo baganaan yookaan masiinqoon weedduun qophaa'ee jira waan ta'eef yeroo jalqabutti akka isaaf jilbiiffatan akka isaan waaqessan aangoo kenneefi ture. አንጎ ከስልጣን ሰጣቸው። ሁሉም ለዚህ ምስል እንዲሰግድ ናቡከደነጾር አወጀ። ስለዚህ አሽከሮቹን ላካቸውና ሁሉም ወደዚህ ወደ ምስሉ መጥተው እንዲሰግዱለት ስልጣን ከሰጣቸው በኋላ ሁሉም ሰው ከሚሞት በእሳት ከምንቃጠል በማለት ሁሉም ሰው ለዚህ ምስል ሰገዱ። ክርስቲያኖች ሰገዱለት። የፈጠረን አምላክ ትቶ እርሱ እያለ ለአንድ ምስል ሁሉ ሕዝብ ሰገደለት። በዚህ ሕዝብ መሃል ሶስቱ ሕፃናት ነበሩ። ሶስት ልጆች ነበሩ። እግዚአብሔርን የሚያመልኩ እግዚአብሔርን ተስፋ ያደረጉ ለእግዚአብሔር ሁል ጊዜ ምስጋናን የሚያቀርቡ በእግዚአብሔር ሕግና ግጋት የሚኖሩ ሶስት ልጆች ነበሩ። እነዚህም ስማቸው አናንያ፣ አዛርያ፣ ሚሳኤል ይባሉ ነበር። ማናልካች አናንያ በለሱ ናቸው። አናንያ፣ አዛርያ፣ ሚሳኤል የሚባሉ ጠንካራ ልጆች ነበሩ። ይሁንስ ለዚህ ምስል ስሰግድ እነሱ አንፈልግም አንሰግድለትም፣ ሰማይንና ምድርን የፈጠረ አምላክ እያለ አይናችን እያየ ለዚህ ለቆመ ምስል አንሰግድም በማለት በጠንካራ እምነት ቆመው ንጉሡን ይፋለሙት ነበረ። ይህ ብቻ ሳይሆን ሕዝብ ራሱ ለዚህ ምስል እንዳይሰግድ ይገስጹትም ጭምር ነበረ። ክርስቲያኖች እምነት ማለት እንዲህ ነው። ከክርስቶስ ፍቅር የሚለየን ማንም የለም አለ ብርሃናት ዓለም ቅዱስ ጳውሎስ ወደ ሮሜ ሰዎች ሄዶ ሲያስተምር ከክርስቶስ ፍቅር የሚለየን ማንም የለም። መከራ ቢሆን፣ ችግር ቢሆን፣ ቸነፈር ቢሆን ሁሉንም እንችለዋለን። ከክርስቶስ በላይ ምንም ስለሌለ የፈጠረን እርሱ ስለሆነ ከክርስቶስ ፍቅር የሚለየን ማንም የለም አለ ብርሃናት ዓለም ቅዱስ ጳውሎስ። ይህንን መነሻ አድርጎ ነው እነዚህ ሶስቱ ልጆች ከክርስቶስ ፍቅር መከራ ቢሆን፣ እሳትም ቢሆን፣ ረሃብም ቢሆን፣ ቸነፈርም ቢሆን ከክርስቶስ ፍቅር የሚለየን የለም በማለት ከዚህ ሁሉ ሕዝብ አልሰግድም ብሎ ቆሙ። እነዛ አሽከሮቹ ባለስልጣናቱ እዛው ስለነበሩ ለንጉሡ እነዚህ ሶስቱ ሕፃናት አናንያ፣ አዛርያ፣ ሚሳኤል የሚባሉ እኮ አንተ ላቆምከው ለወርቁ ምስል አንሰግድም ብሎ ቆሟል። ሕዝቡም ግራ ተጋብቷል። ምንድነው እሱ ብለው ወደ ንጉሡ ሄዶ ለንጉሡ የሚነገሩ ሲነግሩት ንጉሥ ስለሆነ ከሱ በላይ ማንም ስለሌለ እንዴት የኔን ትእዛዝ አልተቀበሉም እነዚህ ልጆች በማለት ልጆቹን አምጡልን አላቸው። አሽከሮቹም እነዚህ ሶስቱ ሕፃናት ይዘው ወደ ንጉሡ ይሄዱ ነበረ። በንጉሡ ጋር ቆሙ። እናንተ አናንያ፣ አዛርያ፣ ሚሳኤል እናንተ ምን ስለሆናችሁ ነው ከዚህ ሁሉ ሕዝብ እኔ ላቆምኩት ለወርቅ ምስል ያልሰገዳችሁት ብለው ጠየቃቸው። እኛ ንጉሥ ሆይ አንተ ላቆምከው ምስል መስገድ አንችልም፣ የምናመልከው አምላካችን ከእሳትም ሊያወጣን ይችላል፣ ባያድነንም እንኳን አሉት። አንተ ላቆምከው ምስል አንሰግድም አሉት። ዘመን አመስግኑት እስኪ በእውነት ሄሎ ክርስቲያን፣ አንተ ላቆምከው ምስል ወይም ለወርቅ ምስል አንሰግድም፣ የምናመልከው አምላክ
ሙሴ አልሰግድም አሉት። ነንገባ ተሰማቀሩ ከና ፈከኛ ትዳብ ነው ፈክያ ትዳብ ከዳፍ እንጀል ቢፈዱ ጀደኒ እጆለን ኩል ሞት ምተከለትለም እጆለን አምንታው ፊ ሰረን ቀበል ይችላል አንተ ዋቀዮ ይሰው መበቀሊ ነው አንተ የሮመን ምናምን ታከታ ጆለን ባለ ጆለ ከነበር ባና መለን ከና ቁልቁል ናቡ ከነለቆስ ሞት ብቻ እጆለን ቱሩመተ ከነገንታ ፈኪነ ቢዳበ አከብት ድልቢ ፈቹ ዲዳን ጀዱዳን እጆለ ከነቀበለ ከገራ ይሳት ትገጫን እርካተ ደቦዳ እጆለን ነና አየኝና ከተና በተሪቱ ሞቱማዳ ልቡ ከንተርነቱ ባቴ አይስሊ ለጀዙን እንደዳ ሲንጉሙን እንደዳ ከነመ ተሪቱ ይደል ከነ ወሊን አኒዳበ ዮጋን ወርቂ ፈኪ አኒዳበት ማለፍ እንጅልቢ ፈል ማለፍን ዋቀ ስነ ጀደጋ ፈናን ንትሞት ምቻ ዋይኑ የመነ ዋቀ ጉዳዳ ዋንተ ዋቀ ተባ ዋንተ አብልታ ብጀቱ ከነገሳ ኑባሱ ደንዳ የኑባሱ ለባተ ደድን ወና ትዳብ ደከለት ዲና ወንደ ደድን ዋና ትዳብ ደከለት ከነተ በዳመ ወቀረ ዋና ትዳብ ደከለት ለመኑ ከናም እከ ከሌሌኒ ቦዳ ሞቱም ምችኩን አሪዳን ኡመን ሁንዲ ገረጋረ ድትበ ገረመንደራ ድትበ ቁርአን አከወልት ጉረን ታስስ ቁርአን እርቶልት ጉረን ቦዳ ኢሳ ከሰ ወኒ ለበነ እንጁር ደምለኛ ኢጆለ ሰራ አከጉ ኡንተር ከፈደ ቦዳ ወልት ተሳበኒ ወነ ከሰ ጎደሙስ ጎደኒ ኢጆለ ተረሰዳችን ደፍከ አምባ ወደን ነይ ሲንጀነራ ኦሶይዳሉ ኢጆሶ ቀሙ ከዲናርግነ አፋዶ ሶ ቀሙ ከዲናሰምነ ጉራ ሶ ቀሙ ከዲነገነ ሉቃ ሶ ቀሙ ከዲንደብነ ኢላላ ትረዋንተ ከነብዳተ ከነት አመኒ እንደነኝ ወደኒ ነገረ ደበዳ ወቀዩ ከነት አማ አንተ ከነት አመኒ እንደነኝ ጀናን ኢጆለ ከነቀበሊ ያብደተ ሰጥየታ አርገተኒ ሰዋቀዩ ኢጆለ ከና ወሪ ቀበ ኢጆለ ከና ብደት ገተ ወሪ አራራረ ጉበተኒቷን ኢጆለ ሰደን ኩኒ ገርወ ብደከስ በከዱሜ ከንም ባከን በከምለ ነማ ፉርታን ይረብ በዳከለ ነማ ፉርታን ኤሳበ ከረዱሜ ከንም በከምለ ነማ ፉርታን ያብደግዱኔ መኒ ያዋቀዩ ገለኒ ሲፋተው ያዋቀዩ ገለኒ ሲፋተው ደዲ ዋቀዩ ቢከረተ በካተ ገለተ በካተ ከናም አብረፋን ሰሚራ እርገሙዳን እርጋዋ ቀዮትን ኢጆለቱን አመንታ ይሸት ዋናበተን አብልተ ቴሳ ከንባስ ዋቅዲ እንጀዋንተ እርገብቻ ቁልቁሉ ገብረሊ ሰሚራ ቡሱዳን ገረ ኢጆለ ተናትት ፍድ የቁልቁልቲ ገብረልን ንፌ ፈኖ ይሳትን አብልተ ጉዳ በበው ከና የወከነ ጉዱ ቢሻንተ ለዚህ በታወቀ የወከነ ልጆቹ በእሳት ውስጥ ቆመው እግዚአብሔርን ያመስግኑት ነበረ። ከየት እንደመጣ ያልታወቀ አንድ ሰውም ተጨምሮበት 4 ሰው ሆኖ እግዚአብሔርን ያመስግኑት ነበረ። አርበማርያም እግዚአብሔርን አመስግኑ። ከሰማይ ተልኮ አብሳሪው መልአክ ቅዱስ ገብርኤል ሁል ጊዜ ከኛ ጎን የሚሆን ስናለቅስ እንባችን የሚያብሰን ቅዱስ ገብርኤል ከሰማይ ወርዶ ወደ እነዚህ 3 ሕፃናት መጥቶ በመስቀሉ ስባር እሳቱ ውሃ ሆነ። እግዚአብሔርን አመስግኑ። እሳቱ ውሃ ሆነ። ተነፈፈ ሳይታይ ንጉሡ ተገርሞ ተደንቆ 4 ሰው ሆኗል እኮ እነዚህ ልጆች አንድ ሰው ሳየው የእግዚአብሔር ልጅ ይመስላል አለ ንጉሡ። በእውነት ለእግዚአብሔር ክብርና ምስጋና ይሁን። የእግዚአብሔር ልጅ ይመስላል። እነዚህ ሰዎች እነዚህ ልጆች በእሳት መሃል እየሄዱ እግዚአብሔርን ሲያመሰግኑ 4 ሰው በሞር አየና አንዱ የእግዚአብሔር ልጅ ሳይሆን
አይቀርም ይመስላል አለ ንጉሡ። ከዛ በኋላ ንጉሡ አይቶ ተመልክቶ ተገንዝቦ ልጆች ምንም ሳይሆኑ ሲቀር እኔም እናንተ ያመናችሁትን አምላክ አምኛለሁ። ደውልና መስሎ እናንተም እስንስ ዋቀይ ሲተመን ተንከረት አመነጀደ ወሮተ ይሰጀረደመን አጃጁዳን ሁመን ሁንዲ መናመንታ ጆገን አመንታ ክርስቲያና ቀበተን ያከጅራታን ዋጋ ከነፊ እርከሰኒ ሁመን ዋቀዮት ያመነኒ ዋቀዮ ገነተ ፈዳሩ አብሳሪ መልአክ ቅዱስ ገብርኤል ወደ ሰው ልጆች የሚላክ መልአክ ነው። ለካህኑ ዘካርያስ ወደ ዘካርያስ መጥቶ ልጅ ታገኛለህ ብሎ ያበሰረው መልአክ ነው። ወደ ድንግል